ልጄ ኪራ ልጄ ኪራ 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 እንዴ አባባ በእውቀት ደህና ነው? ምን ሆነው ነው? ምንም አልሆንኩም ልጄ ደህና ነኝ። ሂጂ እናትኝ። እንዴ እንደዚህ ላቦት ጠፍ ብሎ እያየሁት ደህና ነኝ ይሉኛል እንዴ? ምንድነው ነገሩ? ኪራዬ መጣ እንዴ? አይ አልመጣም ኪራ እንዲሁ መጥፎ ህልም አይቼ ነው። በቃ አሁን ህልም ብለው ይተኙ እንዴ? ጩኸቱት እኮ እኔ ክፍል ድረስ ነው የተሰማኝ። ምንድነው የጮኸው? ቆይ ማለት በዚህ ሰዓት ጽናት እዚህ ምን ታደርጋለች? ቆይ ደግሞ ከኛ ምንድነው የምትደብቀው? ጽናት እንዳትዋሽ። እስከዚህ ድረስ የቆየሽው እመጣለሁ ብለሽ ነው? ኧረ አይደለም። ይኸውልሽ እኔ ግን ህልም አይዋሽም። ቀን መርማሪው ይዞት ነበር። ምናልባት እመጣለሁ ቢልሽ እንኳን እንዳትመጣ። እሺ እለዋለሁ። አያስቡ። እሺ ጋሼ። ለትንሽ ጊዜ መታገስ አቅቷችሁ እስካሁን የለፋችሁበትን እንዳታጡት። ስለዚህ ልጄ ሁሉን ነገር ምን ያልኩሽ አድርጊ። ምንም አያስቡ። ይሄ ነገር በእኔና በእርሱ መሀል ብቻ ነው የሚቀረው። እሺ ልጄ። ኪያ በዚህ ሰዓት እዚህ ምን ታደርጊያለሽ? እንትን እኮ የሆነ ፋይል እየሰራው ነበርና ከዛ ፊቴን ልታጠብ። ይሄ እኮ የአባባ በእውቀት ክፍል ነው እንጂ መታጠቢያ ቤት አይደለም። መታጠቢያ ቤቱ ታች ነው። እንትን ያው እንቅልፌ መጥቶ ነበር። አይ ቲንክ እሱ ነው መሰለኝ። ትንሽ ተደነባበርኳ። ቆይ ግን አንቺ እዚህ ምን ታደርጊያለሽ በዚህ ሰዓት? እኔማ እንትን ውሃ ጠማቸውና ለቀበላቸው መጥቼ እኮ ነው። ልጆች ምንድነው የሚያጫጫችሁ? ይቅርታ ጋሼ ረበሽን አይደል? አይ እንደዛስ አይደለም። ደህና መሆናችሁን ለማረጋገጥ ነው። እሺ በጣም ይቅርታ። በቃ ደህና ደሩ። አንቺም ሂጂ ግቢ በቃ። እሺ ደህና ደሩ። ዮሴፍ አንተ ዮሴፍ ኪያ እንዴት ነሽ? እንዴ እዚህ ምን ትሰራለህ? ማለቴ ደግሞ ለምንድን ነው ተደብቀህ የምታይ? አይ ቀን እኮ ትንሽ ደብሮሽ ስለነበረ ደህና መሆንሽን አለመሆንሽን ለማረጋገጥ ነበር እና ብቻሽን እዚህ ተቀምጠሽ ሳይሽ ነው የመጣሁት። እና ስለ ጤንነቴ ለመጠየቅ ከሆነ መተበር እንኳን ተገብታ ጠይቀኝም ነበር። መደበቁ ለምን አስፈለገ? አይ ሁሉ ጊዜ እኮ እዚህ ጋር ማታ እንደምትቀመጭ ያውቃለሁ። ከዛ እኔ በሩቁ አይችሽ እመለሳለሁ። አይ ማለቴ አይችሽ ልመለስ ብዬ። ቆይ ግን እዚህ እንደምቀመጥ ማን ነገረ? ትዝ ይልሻል የመጀመሪያዎቹ ሳምንታት አካባቢ እዚህ ጋር ነበር ብዙ ጊዜ የምናሳልፈው። ከዛ እኔም ጽናት ጋር ምሽ ስወጣ ነበር ያኔ እዚህ ጋር እንደምትቀመጭ ያስተዋልኩት። ዮሴፍ በእነዚህ ጊዜያቶች ውስጥ ብዙ ነገር ተደራርቦብኛል። በተለይ ደግሞ የወንድሜ ኪራ መጥፋት። ታውቃለህ አሁን የቤተሰባችንን ህልውና እኔ ላይ ነው የወደቀው እና ደግሞ ምን ማድረግ እንዳለብኝ አላውቅም። ጭንቅላቴ በጣም ተወጥሯል። እንደዛ እኮ የሚያደርጉት ስለሚተማመኑብሽ ነው። ደግሞ አንቺም ጠንካራ ነሽ። ስለሚተማመኑብኝ እንኳን ሳይሆን አማራጭ ስለሌለ ነው። ከሁላችንስ ጠንካራ የነበረው እንኳን ኪራ ነበር። ይገባኛል ኪያዬ፣ ከባድ እንደሆነ አውቃለሁ። ታውቃለህ በህይወቴ በጣም ብዙ ነገር ሞክሬያለሁ፣ ግን ደግሞ አንዱም አልሆነልኝም። ችግርና ስቃይ ብቻ። ምን የት ራሱ እንደምደርስ እኮ አላውቅም።
አንዳንድ ጓደኝነትና አንዳንድ ወዳጅነት ከስራ በላይ ነው። እኔ ካንቺ ጋር ሰውን ከስራ ውጪ ነው የተለየ ስሜት የሚሰማኝ። ኪያ ህይወትሽን በሙሉ አንቺን ለመደገፍ ነው ዝግጁ ነኝ። ዮሴፍ አንተ ካደረክልኝ በላይ ማንም ሰው ምንም አያደርግልኝም። ደግሞ ይሄ ቅርርብነታችን ለኔ ተስፋ ነው የሆነኝ። ስለዚህ ኪያ በፍጹም ተስፋ እንዳትቆርጪ። እኔ እንደዚህ አይነት ጨለማ ውስጥ ብርሃን ሆኜ እቆምልሻለሁ። እሺ በጣም አመሰግናለሁ። ግን አልመሸብህም? አትሄድም? ምናልባት እኮ መሽቷል እደር ምናምን የምትይኝ መስሎኝ ነበር፣ ግን አልሆነም። አንቺ ደግሞ የምትይም አይነት አይደለሽም። ይህ መሆን ተብሎ ስሜን ለማጥፋት የተደረገ ነገር ነው። ደግሞ እዚያ አድረግ በኋላ ቤት ስትገባ ሚስት ሴት አደርክ ብትል እንደው ባገባትና እንደዚህ የት ገባ የት ወጣ ባለች እና ለምን አታገባም እንደዛ እንድትልክ? እኔም ወዳት ልጅ አይደለም እኔ ልትወደኝ እኔ እሷን እንደምወዳት ሁሉ አታውቅም እንዴ? ታዲያ ለምን አትነግራትም? ካለ መናገር እኮ ደጃዝማችነት ይቀራል ሲባል አልሰማህም? እና ልንገራት? አሁን ንገራት። ከተቀበለች ተቀበለች፣ ካልተቀበለች ደግሞ ቀራህባት። ደግሞ አንተን አግኝታ ነው እንዴ? በቃ አንቺን ነው የወደድኩሽ ኪያ። ካየሁሽ ቀን ጀምሮ አፍቅሬሻለሁ። ምን? አዎ አፍቅሬሻለሁ። አይ አላረገውም። ምኑን? ኪያ በቃ ግቢ፣ ስለመሸ አንቺ ውስጥ ግቢ። ሰላም ደሪ። ቆይ ልጁ ምን ሆኖ ነው? ወይኔ ኪራ የት ነህ? ምን እያደረክ ነው ያለው? ምን እንደሆንክ ባወኩ። እሺ ቆየሽ የቅመም ሁኔታ ነው ያስቀመጡት? ምሩዬ ምን አገኘሽ? ምን እያረግሽ ነው? ቆይ ይሄ ምንድነው? መድኃኒት ከሆነስ ኪችን ውስጥ ምን ይሰራል? አረ ምንም አይደለም። እንትን የመድኃኒቴ ጠርሙስ ወድቆ ተሰበረብኝና ብርጭቆ ከዛ በኋላ እዚህ በባዶ ብልቃጥ አስቀመጥኩትና ረሳሁት። ያው አዲስ ገዛ ደግሞ ይሄ ተረሳ። በቃ ልጣለው አይደለ? ይሄ ጽናት ትልቅ ነገር እየደበቅሽኝ እንደሆነ ውስጥ እየተሰማኝ ነው። ምንድነው የደበቅሽኝ? እስኪ ንገሪኝ። አረ ምሩዬ ምንም አይደለም። እንዴ ዝም ብለሽ አትጠራጠሪኝ እንጂ ሲጀመር እኔ ካንቺ ምን የምደብቀው ነገር አለኝ? ጽናት እባክሽን ጓደኝነታችንን ወዳጅነታችንን እናስቢው። እኛ እኮ ተራ ሰዎች አይደለንም። ዛሬ ላይ የምታደርጊውን እያንዳንዱ ነገር ተመካክረን እናስበንበት ካላደረግነው በኋላ የሚቆጭሽ ነገር ነው የሚሆነው። አውቃለሁ እኮ ግን ይኸውልሽ ጽ እመኚኝ፣ አንቺም ቢሆን እውነቱን ለምን ደበቅኳት ብለሽ ትጸጸችበታለሽ። አሁን ሁሉንም ነገር ንገሪኝ። ምሩዬ እመኚኝ፣ ምንም ነገር አልደበቅኩሽም። እውነቱን ነው እየነገርኩሽ ያለሁት። ደግሞ የሆነ ነገር ቢፈጠርም እኔ ለኔ ስል ነው እሺ የምኖረው። ማለት ያው ለኪራዬ ስል ነው ማደርገው። እኔ ምንም አልደበቅኩሽም። ልጄ የት ናት? ቆየት ተሻት ነው የመጣሽው? አራት ደናገጪ ተረጋጊ እንዴ። ሳሉና ከበውቀት ጋር የተጫወተች ነው። በውቀት? ወይኔ ልጄ ምንድን ነው ያደረግሽው? ምሩ ይሄ መድኃኒት እየወሰድኩት እንዳልሆነ ማንም ሰው ማወቅ የለበትም። አቤት አቤት ልጅነት እኮ እንዴት ደስ ይላል። ጭንቀት የለ፣ ክፋት የለ፣ ነፃ ሆኖ መኖር ብቻ ሲያስቀና። ንጹህ ሆኖ መኖር ብቻ እንዴት ደስ ይላል፣ ሲያስቀና። ለከባሉት እንዳትረብሽው ብዬ እኮ ነው። ደግሞ ስለያዙልኝ በጣም አመሰግናለሁ። እሺ ምሩ፣ ልጅ እኮ እግዚአብሔር ስጦታ ነው። ምንም የማያውቅ ንጹህ ጨቅላ ምን ያደርገዋል ብለሽ ነው እንደዚህ ፈራሽው?
ኧረ አባባ እንደዛ አይደለም። እኔ እኮ ልጅ ስለሆነች እንዳታለቅስና እንዳትረብሾት ብዬ ነው እንጂ ምንም ነገር ጠርጥሬ አይደለም። እውነቴን ነው። የፈለገ ክፉ አድርጋችሁ ብታስቡኝ፣ ከጀርባው ሌላ ሴራ አለ ብላችሁ ብታስቡም፣ እኔ ግን በህፃናትና በጨቅላ ላይ ክፋት የሚያስብ ምንም አይነት አእምሮ የለኝም። እሱም ህፃን ላይ ማን ይጨከናል? እኔም ደግሞ እንደዛ አላሰብኩም። እኔ እናንተ እንዳሰባችሁኝ አይነት ሰው አይደለሁም። በተለይ ደግሞ አንቺ አረመኔ አድርግሽ እንደሳልሽኝ አይነት ሰው አይደለሁም። ይቅርታ አባባ። እኔ እኮ